ሰላም ዶክተር ባሌ ከልክ በላይ ያማረው ተቸግሬያለሁ ምን ላድርገው? ከልክ በላይ ስትይ በመጀመሪያ ምን ማለት ነው? በሳምንት 3-4 የግንኙነት ፍላጎቱ ከፍ ማለቱ ከልክ በላይ አያደርገው። ኖርማል ነው። የነሱ ከልክ በላይ የሚመስለን የኛ የግንኙነት ፍላጎታችን ያን ያክል ከፍ የሚል ስላልሆነ ነው። ባሎች ግዴታ ከፍ ባለ ቁጥር ሚስቴ ግንኙነት እንድታደርግ ፈልጋለሁ ማለትም ትክክል አይደለም። ሴቶች ደግሞ የግንኙነት ፍላጎታችን ከሌለ ባሌ ስለፈለገ ብቻ ፐርፎርም አላደርግ የሚባል ነገር አይደለም። ስለዚህ ማጣጣም አለባችሁ። ከልክ በላይ የሚባል አለ። አሁን ሃይፐርሴክሹዋሊቲ ዲዛየር ዲስኦርደር የምንለው አንድ ወንድ ከግንኙነት ውጪ ማሰብ እስኪያቅተው ድረስ ማለት ስራም የዕለት ተዕለት ህይወቱን የሚያጠቃበት አይነት ከሆነ ብልቱ በማይሆን ጊዜ ላይ የሚቆም ከሆነ ግንኙነት በየቀኑ በቃ ከግንኙነት ውጪ ሀሳብ ከሌለው ከትጆ ግንኙነት ማስደረግ ወደ ሴት ልጅ ማጥቃት ወደ ሴጋ መምታት ምናምን የሚያስኬደው ነገር ከሆነ እሱ ችግር ነው። ኦኬ ሶ እሱ ላይ ሃይፐርሴክሹዋሊቲ ዲዛየር ዲስኦርደር እሱ የስንፈተ ወሲብ አይነት ነው። መጥቶ መታከም ይችላል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ።